ለተመረጡ 5 ሰዎች ነፃ የቤት ውስጥ ጥገና ስራ ልንሰጣቸው ነው። ሆቭናቸውን እንሰራለን። የተበላሸባቸውን ለምን የቡና መፍጫ አይሆንም? ጥገና ስራዎችን ለ5 ሰዎች እሰጣለሁ ማለት ነው። እንዴት እንደምሰራውና የት ቦታ ሄጄ እንደምሰራው ትመለከታላችሁ። አብራችሁን ቆዩ። ሚስተር ሀ እባላለሁ። ቲክቶክ ላይ ልጄን ለ1 ዓመት ከ3 ወር አሳድጌ ወደ ስራ የገባው ወጣት ነኝ። ዛሬ ደግሞ አቅም ለሌላቸው ሰዎች ነፃ የቤት ውስጥ አገልግሎት ለመስጠት ተነስቻለሁ። አብረን እንሆን። በመጀመሪያ ሄድኩትኝ ወደ አያጣፉ ነበረ። አያጣፉ ባለ 2 ሬዚስታንስ ባለ 2 ጋዝ ምድጃ ነበረ፣ ሆቭን ነበር ያገኘሁትኝ። እሱን ስንከፍተው በውስጡ ንጹህ ነበረ፣ ግን ፕሌቱ እንዳለ ተቃጥሎ ስለነበር እሱን መቀየር ነበረብን። አየው እቃ ያስፈልገዋል። እድል ቤት ሄደናል ማለት ነው። እንደውን ተቀያሽ ንጹህ ነው አይመስልም? በእውነት አንዳንዴ ተጠቃሽካል። እንዴት በጣም ቀላል ኤዲት ማድረግ አይደለም፣ ዋናው ማውራት መቻል እና ቀጣይ የሄድነው ወደ ኡራኤል ነበረ። ኡራኤል ከመፍረስ የተረፈ አንድ ሰፈር ውስጥ ገባን። እዚህ ሰፈር ውስጥ ረጅም ዓመት ሳይጠቀሙበት ወይንም ደግሞ ተቃጥሎባቸውና ገመዱ ውስጡ ተበጣጥሶ ሳይጠቀሙበት ያስቀመጡት ሆቭንና የጋዝ ምድጃ ነበረ። ስለዚህ በዚህ መልኩ ከፋፍተን አይተንላቸው ነበር። ገመዶቹን በአንድ በኩል አይጥ ጨርሷቸዋል በልቶ፣ በሁለተኛው በኩል ደግሞ ፕሌቱ አካባቢ የመቃጠል አደጋ ደርሶበት ነበረ። ይህ የሆነበት ምክንያት ፕሌቱና የኤሌክትሪክ ገመድ ውስጡ የተጠቀሙበት የኤሌክትሪክ ገመድ ተመሳሳይ ስላልነበረ ተቃጥሎ ነበረ። ፕሌቱም ልክ በዚህ መልክ ተለያይቶ ነበር ማለት ነው። ለመሰካት ድጋሚ የማይሞከር ስለነበር ወይም ገመዱን መቀየር ስለነበረብን ነግረናቸው ድጋሚ ዘግተነዋል ማለት ነው። እና እቃ ከተገዛለት በኋላ ደግሞ በዚህ መልኩ ተገጥሞ አምሯል ማለት ነው። እንደገና ደግሞ መስራትም ጀምሯል። ይሄ አሁን ፍም ሆኖ አሳይተናቸዋል። ከዛ ከጨረስን በኋላ ወተታችንን፣ ቡናችንን፣ ምሳችንን አጠጥተውን ወደ ምናልሽ ተራ አቀናን ማለት ነው። ሰላም አለን። ስራ እንዴት አረ የሆነ እንትን ነበር ካምፕ አንዴ ችግር ነው። እሺ ተቃጥሏል። ሙሉ ታያዎች መጥቶ ሊሆን ነው። ምናልሽ ተራ ማለት ለእኔ ልክ እንደ ሁለተኛ ሰፈሬ ነች። ምናልሽ ተራ መጥቼ ለማንም ምንም አጥቼ አላቅም። ምንም ተበላሽቶብኝ ለሱ የሚያስፈልገኝን ነገር ሳላጣ ነው የምመለሰው። በዛውም በተመጣጣኝ ዋጋ አሪፍ የሆነ እቃዎችን ገዝቼ እሄዳለሁኝ። ገብቶ ታቶ የሚወጣ ነገር የለም። ምናልሽ ተራ ማለት ለብዙ ሰዎች የእንጀራቸው ቤት ማለት ነች እና ዛሬ የመጣሁበት ምክንያት እኔ የዳቦ ሆቭን በክፍያ የሚያሰሩኝ ስለነበሩ ለሱ የሚያስፈልገኝን ሬዚስታንስ እና ለአንዳንድ ስራዎች የሚያስፈልግ ሬዚስታንስ ለመውሰድ ነው የመጣሁት። እንደምታዩት እነዚህ የዳቦና የሙቅ ውሃ የስቶቭ ሬዚስታንሶች ናቸው ማለት ነው። ቀጥሎ የሄድኩትኝ በንጋታው ወደ እህል በረንዳ ነበረ። ይሄ በንጋታው ነው። እህል በረንዳ ሙሉ ወደ ስቶቭ እና ሆቭን እንዲቀየርላት ከጋዝ ጠይቃን ነበረ እና ዋጋ አውጥተን ሰተናታል። በነፃ እንደምንቀይርላት ቃል ገብተንላት፣ ሌላ የተበላሸባት እንዳለ ስንጠይቃት የልብስ ማሽን እንደተበላሸባት ነገረች። የልብስ ማሽን የተበላሸባት ልክ እንደምታዩት እዚህ ውስጥ የማድረቂያው ወይም ደግሞ ሞተሩ ተሰብሮባታል ማለት ነው። እንደዚህም ዛንጋባ ሆኗል ውስጥ ላይ ማድረቂያው። ወደ ስር ገብቼ በመመለከተው ሰዓት ተሰብሯል። ውስጡ ሞተሩ ተሸካሚ ወይም የሞተር እግር የልብስ ማድረቂያ የሞተር እግር ተሰብሮ ነበር ማለት ነው። ይሄ በንጋታው በጣም ረጅም ሰዓት የለፋንበት ስራ ማለት ነው እና የሞተር እግር በሚሰበርበት ሰዓት ወጣችሁ አስበይዳችሁ ድጋሚ እግሩ እንዳይረዝም አድርጋችሁ ስፕሪንግ ስላለው ማስተካከል ይኖርባቸዋል። የተበላሽባትን ለማሳየት ያህል ተመልከቱት እንዴት እያረገ ይንጋጋ እንደነበር ማለት ነው። ከስር ነው የተሰበረባት። አንዴ ታዝኝ አብረው አንዴ በቃ
አልተዘጋም እኮ በር የሞተሩን ቦዲ በመናይበት ሰዓት ሸክላ ስለነበረ ሸክላ ደግሞ መበየድ ስለማይችል ግዴታ ከምናልሽ ተራ እቃ ሊገዛለት ያስፈልገው ስለነበረ እኔ ደግሞ ከሰዓት ምናልሽ ተራ ስለሚሄድ አንድ ላይ ሴትዮዋን ወይም ባለቤቷን ወስጄ ምናልሽ ተራ የተበላሸበትን እቃዎች ገዝታ እንድትመለስና በንጋታው እንደምሰራላት ቃል ገብቼላት ወደ ሌላ ቤት ይህንን ሆቭን ለመስራት ገብቻለሁ። ይሄ ሆቭን ቀላል ስለነበር አንድ ማብሪያ ማጥፊያ ተቀይሮለት ሰርቷል። ቀጥሎ ወደ እህል በረንዳ ነበረ የሄድኩትኝ። ይሄኛው ደግሞ በሶስተኛው ቀን ነው። እህል በረንዳ ላይ እቺ ትንሽዬዋ ሆቭን ነች። እኔ በጣም ወዳት ሆቭን ነች። እሷ ደግሞ የሆቭን ሬዚስታንስ ተበላሽቶባት ወይም ተቃጥሎበት ስለነበረ እሱን ቀየርንለት። ልክ እንደ ቀየርንለት ላይቱም ተቃጥሎ ነበር። እሱም ተገዝቶለት ስለነበር እሱም ተቀየረለት። ወዲያው ተረክ ብሎ ሰርቷል ማለት ነው። ይህንን ሁላ በነፃ እንዴት ትሰራለህ ብላችሁ ለምትጠይቁኝ አንደኛ ነገር ብዙ አቅም ሳይኖራቸው ቤት ውስጥ አዳዲስ እቃ ወይንም ደግሞ ምንም ሳይጠቀሙበት ተቃጥሎባቸው ያስቀመጡትን እቃ ከእጅ ነፃ ልስራላቸው በሚል ነው። አብዛኛውን ጊዜ ነው የምሰራው የኮንስትራክሽን ስራ ስለሆነ ኮንስትራክሽን ስራ አሪፍ የሚያስከፍል ስራ ነው። ነገር ግን በቤታቸው ብዙ ድሃዎች እቃዎች ኖሯቸው ወይም ደግሞ ተቃጥሎባቸው ዳቦ መጋገሪያ ስቶቭ፣ ወጥ መስሪያ፣ እንጀራ መጋገሪያ ምጣድ ተበላሽቶባቸው ግን ከአቅም ማነስ የተነሳ ከጊዜውም የእቃ ውድነት የተነሳ ማሰራት ከብዷቸው ለተቀመጡ ቢያንስ 10 እና 5 ሰዎች ቲክቶክ ላይ እሰራለሁ ባልኩት መሰረት ለሁሉም ቃል ለገባውላችሁ ሰዎች መስራት ችያለሁ ማለት ነው። እያንዳንዱ ቤት ለመሄድ በጣም ብዙ አቋራጮችን በጣም ብዙ መግቢያዎችን አቋርጬ ነው የገባውትኝ። የፈለገ ወጪ ቢኖረውም ግን ለቃሌን ለማክበርና ግዴታ ደግሞ ሀሳቤን ለመሙላት በየቤቱ ዞሬ የተባልኩትን ነገሮች አስተካክዬ ወጥቻለሁ ማለት ነው።